ومن فضائلها كصلاة تقمج مكاكل جنة لمكباتنا بجنة كرت على درجة لماغنية تلك مكنيات بل نبياتنا عليه الصلاة والسلام لمقبولابت يساجوا اقرنيا لمون راس مكنيات تولنا في حديث ربيعة بن كعب الأسلمي رضي الله عنه إيه ربيعة بن بارو صحابي وتاقل ممكن أسرى سبعة أكابر محمد نبياتنا عليه الصلاة والسلام يخادم كطلعت جمهور اسكرمي مش درس الساجون بمخادم يوم من الفرق سيمش دقمو الساجون عشاء سبيلو بيتاجو سيقرب عنده يهونج حاجات تاقات ماجو يجلالي لنا براجو لا يدقف البرو يكمل ويم الزيون فالفو وزدون زازاو براجو لا يتنيا ويم دقمو سلجد ودى بيتو يملسل كذا نبياتنا عليه الصلاة والسلام يزيه اللي جميعنا سيارو دس على جونا سليا رأيك يسكن تفلك عنها ربيعة رضي الله عنه تمش الذي سبيل السبب فدارج ودبيتو تمنس الناس سبب ذكر لنا كان سيعقل من أركار يعني الناس سبب فدار يكون نكر من وسط قال أسألك مرافقتك في الجنة بجنة يانتو برنيا يانتو بادنيا مهول مفدك وراج نبياتنا عليه الصلاة والسلام بدأ تقرر هي نجي ما تعرف شنو سالفة من أمرك بهذا ما بيعزز عندي بركة أبو بكر وعمر إنما الناس تجي بريالون لا والله يا رسول الله لا عليه الصلاة والسلام نقول أنت يتيقون إن نقر ستيقون الله زين لكم يا الله درجة يتوكل በዱንያ ደግሞ አለ የሚመጣኝና የሚበቃኝ ሪዝቅ እንዳለ ያውቁኛል። ዱንያ ላይ አላህ እስከፈጠረኝ ድረስ ኢነኒ ሪዝቀን ሰየእቲኒ ወየክፊኒ ይመጣል በግድ ያ ደግሞ የሚመጣው ነገር ይበቃል። በረሃብ መቼም አልሞትም አላቸው። ስለዚህ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ለአኺራ ይጠይቃለሁ ብዬ ነው ይህን ጥያቄ ያቀረብኩት አላቸው። ከዚያ ነቢያችን ዓለይሂ ሰላቱ ወሰላም ረዘም ብላለ ጊዜ አሰቡና ምናምን ኢኒ ፋዒል ይህን አደርግልሃለሁ አስከትለው ግን አዒኒ ዐላ ነፍሲከ ቢከትረቲ ሱጁድ ነገር ግን ሱጁድ በማብዛት ሶላት በማብዛት በራስህ ላይ ይገዘኛል። ስለዚህ ይሄ ሐዲስ የሚያስይዘው ምንድን ነው? አንድ ሰው በጀነት ደረጃው ከፍ ለማለት የነቢያችን ዓለይሂ ሰላቱ ወሰላም እግረኛ ለመሆን የእሳቸው ጎረቤት ለመሆን ሶላትን ማብዛት ሶላትን በኢስቲቃማ በተባት መስገድ አስፈላጊ እንደሆነ የሚያመላክት ነው። በሌላም ሐዲስ عن ثوبان مولى رسول الله صلى الله عليه وسلم عند كان ጠየቃቸው أخبرني بعمل أعمله يدخلني إلى الجنة أو قال بأحب عمل إلى الله تبارك وتعالى كسره جنة የሚያስገባኝ አላህ በጣም የሚወደውን ነገር ነገሩኝ አላቸው። እሳቸውም عليك بكثرة السجود سجود مابزات أدرها صلاة أبزا صلاة سكت فإنك لا تسجد سجدة إلا رفعك الله بها درجة وحط بي عنك خطاياك أن تقول الله عنه صلاة تسجد بس يا مكنيات درجة عنك في هذا الرجل الذي وجنه يا راكب الذي ونجاب الذي حديث جميع ملاكته صلاة جنة ለመግባት ትልቅ ምክንያት የሆነች ጀነትን ከመግባት የጀነትን ከፍተኛ ደረጃ ለማግኘት ምክንያት የምትሆን ዒባዳ መሆኗ። ስለዚህ ሙስሊም የዚህችን ሶላት ደረጃዋን ቦታዋን ተረድቶ በኢስቲቃማ በተባል መስገድ አለበት። አሁን ያሳለፍነው የሶላት ፈዳኢሎች የሶላት ኸይራቶቹ በረካዋ የሚገኘው ዝም ብሎ ወለም ዘለም ተብሎ በሚሰግድ ሶላት አይነት አይደለም። እነዚህ ፈዳኢሎች የሚገኙ ሶላትን አስተካክለን በመስገድ በኢቃመቲሃ አላህ እንዳለው አቂሙ ሶላት። እንዴት ነው ሶላትን አስተካክሎ መስገድ? አንድ ሰው ሶላትን አስተካክሎ ሰግዷል የሚባሉ በምን መልኩ ሲሰግዳል? ሶስት ዋና ዋና ነገራቶች አሉ ሶላትን አስተካክሎ ለመስገድ። አንድ ሶላት በጊዜዋ መሰገድ አለበት። አላህ ተባረከ ወተዓላ ሶላትን
የምትሰገድበት ጊዜያቶች አድርጎናል። በእነዚያ ጊዜያቶች ካልተሰገደች ፋይዳ የላትም፣ ልክ እንዳልተሰገደች ናት። فإذا ظلمت فأقيموا الصلاة إن الصلاة كانت على المؤمنين كتابا موقوتا الله بكذي قدم كذي اسكذي يزي صلاة كذي اسكذي يزي صلاة ولو كذي اسكذي بزي ساعات طبقا كسجد يا رب تذكرني صلاتي بحيث القدسي الله تبارك وتعالى بالجواد إني فرضت على أمتك 5 صلوات أني بهزبوتي لا 5 صلوات قديت أدركيباቸው አላቸው ነብያችን አለይሂ ሰላቱ وعهد عندي عهدا أني ዘንድ ደግሞ ያስቀመጥኩት ቃል ኪዳን አለኝ أنه من يحافظ عليها لوقتهن أدخلته الجنة ومن لم يحافظ عليهن فلا عهد له عندي እነዚህን 5 ወቅት ሶላቶችን ጊዜያቸውን ጠብቆ የሰገደ ሰው ጀነት አስገብተዋል። እነሱን ያልተጠባበቀ ደግሞ እኔ ዘንድ ምንም ቃል ኪዳን የለም። ከፈለኩ ልቀጠዋለሁ፣ ከፈለኩ ልምረው ይችላል። ሶላትን በጊዜ ጠብቆ መስገድ አላህ ዘንድ ቃል ኪዳን መያያዝ ነው፣ ከአላህ ጋር ቃል መገባባት ነው። እናንተ ብቻ ሰዓቷን ጠብቃችሁ ስገዱ፣ እኔ ማረጋገጫ ዋስትና ሰጥቻችኋለሁ፣ የጀነት ናችሁ ነው። በተለይ ደግሞ የሱብሒ ሶላት አብዛኛው ሙስሊም ሌሎች ሶላቶች ላይ እንደምን ሊሰግድ ይችላል። የሱብሒ ሶላት ግን ሚዛን ያለንበትን ደረጃ ያለንበትን ሁኔታ የምንመዝንባት ሶላት ለዚያ ነው የሱብሒ ሶላትን በተመለከተ ነቢያችን አለይሂ ሰላቱ ወሰላም خاص بهذا الملك ብዙ ሐዲሶች ላይ አንስተዋታል። ፈዳኢሎቿን ጠቅሰዋል። ከነዚህ ሐዲሶች መካከል መን ሰላ ሰላተ ሱብሕ فهو في ذمة الله ብለዋል ነቢያችን አለይሂ ሰላም። የሱብሒ ሶላትን የሰገደ ሰው በጊዜ በጀመረ በአንዳንድ ሪዋያዎች እንደመጣበት በአላህ ከለላ ውስጥ ነው፣ በአላህ ጥበቃ ውስጥ ነው። አላህ የጠበቀው ሰው እንዴት ነው? ቀኑ ያምርለታል፣ ይስተካከልለታል በተውፊቅ በተይሲር ቀኑ ሁሉ አምሮለት ለዱንያውም ለአኺራው የሚበጀውን ነገር ሸምቶ ነው የሚመለሰው። ከአላህ ከለላ የወጣ ሰው ደግሞ በሸይጣን ከለላ ውስጥ ነው የሚገባው። ሌላ አማራጭ የለም። በሌላ ሐዲስ ነቢያችን አለይሂ ሰላቱ ወሰላም ኢነሁ ለየልጀ ናር ረጁሉን ሰላ ቀብለ ጡሉዕ ሸምሲ ወቀብለ ጉሩቢሃ ፀሐይ ከመውጣቷና ከመጥለቋ በፊት ሶላትን የሰገደ ሰው እሳት በፍጹም አይገባም። ፀሐይ ከመውጣቷ በፊት የሚሰገድ ሶላት የሱብሒ ሶላት። በሌላ ሐዲስ መን ሰላ አልበርደይን ደኸለ አልጀነ ሁለት ብርዳማ ሶላቶችን የሰገደ አሱብሕ ወልዐስር ጀነት ይገባል። ስለዚህ ሶላት ሱብሒ ላይ ያለን ሁኔታ በደንብ አድርገን መከታተል አለብን። ራሳችንን የምር መታገል አለብን። አይ ሶላት ምርጫ የሚሰጥበት ጉዳይ አይደለም። አንዳንድ ዒባዳ መሳለፉም ችላ ማለቱም እንደው ብዙ ከስረት ላያጋጥመን ይችላል። ሶላት ግን እንዲህ አይነት ለቀልድና ቦታ ለመስጠት የምትመች ዒባዳ አይደለችም። ምክንያቱም ሶላትን አንድ ሶላትን ማሳለፍ ትልቅ አደጋ ነው፣ አላህ ጋር የሚያጣላ ትልቅ ወንጀል ነው። ስለዚህ ሶላቶችን በወቅታቸው አላህ ባስቀመጠላቸው ጊዜ መሰገድ ግድ ነው። ከዚያ ውጭ የሚሰገደው ሶላት ልፋት ነው፣ ከማጎንበስ ውጭ ምንም ፋይዳ የለውም። من عمل عملا ليس عليه أمرنا فهو رد የኛ ትእዛዝ የሌለበትን ስራ የሰራ ሰው ስራው ይመለስበታል። የነቢያችን አለይሂ ሰላቱ ወሰላም ትእዛዝ ደግሞ ሶላቶች በተቀመጠላቸው ጊዜ እንዲሰገድ፣ ከዚያ ውጭ ሱብሒን ፀሐይ ከወጣ በኋላ መስገድ፣ ሶላቶች ጊዜያቸውን ካለፉ በኋላ መስገድ ፋይዳ የለውም፣ ጥቅም የለውም። ሁለተኛው ሶላትን በጀማዓ መስገድ። ጀማዓ በወንዶች ላይ ዋጅብ ነው፣ ፈርድ ዐይን ነው። በል ወደ ዒድ አዳእ የሚሉ ሰዎች ኸይር የሚሉት በዑለማዎች መካከል ያለውን ኺላፍ ራሱ ማጣራትና ማሰብ ያስፈልጋቸው። አንዳንድ ሰው ጣሊበል ዒልም ኪታብ ተሸክሞ ሶላት ጀማዓ አይመጣም ምን ይላል? አይ ጅምሁሮቹ እኮ ሱና ነው ብለው ይላል። ከይፍ ይሄ ዓዋም የሚባለው እንጂ አንድ ሰው የዒልም ሰው ነኝ ብሎ
ኪታብ ተሸክሞ ወደ መስጊድ እየተመላለሰ ኺላፍ ቦታ ላይ እንዴት ይደርሳል? ጀማዓ ሶላትን በተመለከተ የመጡ አያቶችና ሐዲሶች በጣም አደገኛ ናቸው። በነቢያችን አለይሂ ሰላቱ ወሰላም ጀማዓ ሶላት የማይመጡ ሰዎችን ቤታቸውን ላቃጥልባቸው ፈልጌ ነበር ብለዋል። ሰብስቤ ሄጄ እንደው ህፃናቶች ሴቶች ስላሉ ነው የተውኩት ብለዋል። وكذلك عبد الله بن مسعود رضي الله عنه قال من سره أن يلقى الله غدا مسلما أي يوم القيامة نكر الله المسلمون مجنان يتفلق سؤالا فليحافظ على هؤلاء الصلوات حيث بنادى بهن يملك ربة مدانا يويس قداج مجرشاو حديث لا يقال ولقد رأيتنا وما يتخلف عنها إلا منافق معلوم النفاق بنبياتنا عليه الصلاة والسلام زمنا نفكرنا وقلس وزا منافقا تلك صلاة الجماعة يمكر عند ما نقر عبد الله بن عمر رضي الله عنه بل آثر ندمنا عند السوي عشاء صلاة لا يشوف صلاة لا بجماعة كان قالوا على أسأنا بيظن في ديني حيمانة لا يتذكروا على صلاة الجماعة قد لو مسلم راسه دينشانا نفسه لتاكلات يقبر من كفتة مسجد يلبت خلاف اللبت فقهاء جدي بالواليه ولا يسأل وأقيموا الصلاة وآتوا الزكاة واركعوا مع الراكعين كسجاد الجدار مسجد ركوع كم يادر بسوط ركوع ما أدري هي الله كسر ሶስተኛው ሸርጥ ደግሞ ተክቢረተ ኢሕራም መጠባበቅ። አንድ ሙስሊም ሃይማኖታዊ መስተካከል ዲኑ የማማሩ ምልክት የመጀመሪያው ተክቢራ ከሶላት መቼም አያመልጥም። በሐዲስ ነቢያችን ዓለይሂ ሰላቱ ወሰላም እንዳሉ من صلى لله 40 يوما في جماعة يدرك التكبيرة الأولى كتبت له براءتان 40 بجماعة على الله بلو يسجد يمجمر يوم تكبيرة إياك ሁለት ነፃነቶች ይጻፉለታል አለ ነቢያችን አለይሂ ሰላቱ براءة من النار وبراءة من النفاق አንድ ከንፍቅና አላህ ነፃ ነው ይላል ሁለተኛው ደግሞ ከእሳት ነፃ አድርጌሃለሁ ይላል والحديث صحيح ይሄ ለተወሰነ ጊዜ ነፍሳችንን መታገል ለተወሰነ ጊዜ በሶላት ላይ ነፍሳችንን መጫን ጥቅሙ ትልቅ እንደሆነ ነብያችን አለይሂ ሰላቱ ወሰላም እየጠቆሙ ነው እንጂ 40 ቀን ብቻ መስገድ የሚጠቅም አይደለም። ናቸው ይሄ ሁሉ ሙስሊም ያውቃል። ግን አንድ ሙስሊም ስራዬ ብሎ አለብኝ ብሎ ለ40 ቀን ለአላህ ብሎ ነፍሱን ከታገለ ከዚያ በኋላ ሶላት እንደ ትንፋሽ ትሆንለታለች። እየተቸገረ እየተሳቀቀ ሳይሆን ደስ እያለ እየጣፈጠው ደስ እያለው ወደ መስጊድ የሚመጣው። ለዚያ ነው ነብያችን አለይሂ ሰላቱ ወሰላም إذا هدمه الأمر እንደው ጭንቅ ሲበዛባቸው ችግር ሲደራረብባቸው ቢላልን እስኪ በሶላት አሳረፈን ይሉት ነበር። وجعلت قرة عيني في الصلاة የዓይን ማረፊያዬ መርጊያዬ መደሰቻዬ ሶላት ተደርጋለች ለማለት ነብያችን አለይሂ ሰላቱ አንዳንድ ሰው ሶላት እየተንጠራራ እያፋሸገ እየተቸገረ መጥቶ እየተቸገረ ሰግዶ ይሄዳል። ላ ሶላት ትክክለኛ ስትሆን ለአላህ ብለን ነፍሳችንን ታግለናት ሶላት ላይ ቀጥ ስንል እምትጣፍጠን እምንረካባት እምንደስትባት ዒባዳ ነው የምትሆነው። እነዚህ ሶስት ነገራቶች ታሳቢ ማድረግ አለብን። ሶላታችንን መስተካከል በጊዜው መሰገድ አለበት፣ በጀማዓ መሆን አለበት፣ ተክቢረተ ኢሕራም ሁሉ ጊዜ ማግኘት አለበት። እቺ ሶላት ሚዛን ናት እንዳሳለፈ አንድ ሙስሊም አላህ ዘንድ ያለውን ደረጃ ማወቅ ከፈለገ ደህና ሰው ነኝ አይደለም ራሱን ሌሎች ሰዎች ነው ሚዛኑ ሶላት ናት። ሶላት ላይ ያለኝ ቦታ እንዴት ነው? وكذلك علم የሚያቀሩ ሰዎች ኡስታዝ የሚባሉ ሰዎች እነዚህ ሰዎች ዘንድ እንዴት ነው ዒልም ፈልጎኝ ደህና ሰዎች ናቸው ወይ የሚለውን ማወቅ ከፈለገ ሶላታቸው ላይ እንዳያቸዋል። ሶላት ጀማዓ ማይገኝ ተክቢረተ ኢሕራም የሚያልፈው ኡስታዝ ይሄ ኡስታዝ አይደለም። እጅህን እጥፍ ምንም ፋይዳ ያለው ሰው አይደለም። የዒልም ሰው አይደለም ሳይሆን የዒልም ሰው የሆነ ራሱ አጥቶ የለም። እንዲህ አይነት ኸብላ የተሞላበት ቀልብ ለዒልም አይሆንም። ሰለፎች ለሶላት ያላቸው ደረጃ የተለየ ነው። ሰዒድ ብን ሙሰይብ ረሕመቱላሂ ዐለይሂ ሰይድ ታቢዒን 40 ዓመት ሙሉ አዳን ሲደረግ መስጊድ ውስጥ
ጀርባ ተመልክተው ያሉ ምን ለዚህ አወለ ሶፍ ይሄ ታቢዒዎች ሰይዳቸው መሪያቸው وكذلك أعمش المثبالو سليمان بن مهران رحمة الله عليه كتب لك محدث المكاكل عندنا تمام وتقول 7 عامات منذ تكبيرة الإحرام الفتاة 7 عامات صلاة سيارتاቸው ቁጭ ብሎ ያለቅሳሉ ልክ ሰው እንደሞተበት ተዓዚያ ይደረሱ ይላል እኒህ ናቸው የዒልም ሰዎች ነቢያችን አለይሂ ሰላቱ ወሰላም በላጭ ሆነን ብሎ ምስክርነት ይሰጧቸው ከዚያ ውጭ ሶላት ላይ ኢስቲቃማ የሌለው ሰው ሲፈልግ ቤቱ ሲፈልግ የሥራ ቦታ ሲፈልግ ሰዓት ጠብቆ ሲፈልግ ደግሞ አርፎ የሚሰግድ ሰው ይሄ ዲኑ የተበላሸበት ሰው ነው ለዒልም የሚሆን አይደለም ለማጥናት የሚሆን አይደለም ስለዚህ ራሳችንን ለመመዘን ሰዎችን እንዴት ነው እነዚህ ሰዎች ነው ለሱላ ይሆናሉ ጓደኛ አድርገን ያዛቸው ዒልም ሊፈልግባቸው የሚለው ነው በሶላት ነው የምንመዘን ስለ ሶላት አሳሳቢነት እና ስለ ፈዳኢሎቹ አይሁን ካል በተቃራኒ ሶላት መተው ምንድነው ሁክሙ በእስልምና ሶላት መተው ትልቅ ወንጀል ኢማም ኢብኑ ቀይም ረህመቱላህ ዐለይሂ እንደሚለው በሙስሊም ዑለማዎች መካከል ኺላፍ ይላል ሶላትን ሆን ብሎ ያለ ዑዝር ያሳለፈ ሰው ከነፍስ ገዳይ ኸምር ከሚጠጣ ከሌባ ከዝሙተኛ የበለጠ ወንጀለኛ ነው በዑለማዎች መካከል ምንም ኺላፍ የለም አንድ ሰው ሶላት ከተወ ሶላት ሆን ብሎ ካሳለፈ ይሄ ሰው እነዚህ ሁሉ ትልልቅ ወንጀሎች ከሰርቶ የበለጠ ወንጀለኛ የአላህ ቁጣ የአላህ ጥላቻ ወርዶበታል ቶሎ ወደ ተውባ ቶሎ ወደ አላህ መሸሽ ማመራጭ ከዚያ ባለፈ ግን አንድ ሰው ሶላት ከተወ ይከፍራል አይከፍርም የሚለው ዑለማዎች መካከል ኺላፍ አለ አንዳንዶቹ ሶላትን ሙሉ በሙሉ ከተወ ካፊር ነው ብለዋል የነቢያችን አለይሂ ሰላቱ ወሰላም ሐዲሶችን የሚያመላክቱት ይሄን إن بين الرجل وبين الشرك والكفر ترك الصلاة بين حديث العهد الذي بيننا وبينهم الصلاة فمن تركها فقد كفر بأن تسونا بكفر بشرك مكان كيانه صلاة كتوات أبطال وده شرك الله وده كفر بيننا بكفار مكان كيانه ليكون صلاة الصلاة يتواصل كالنسو قرب عمر رضي الله عنه በተወጋበት ጊዜ አይአብሉ ወአልመጁሲ እያሰገደ ሶላት መድሮ ወቅቱታል እና አብዱላህ ኢብኑ አባስ በዚያ ሰዓት ላይ ሆኖ ያ አሚረል ሙእሚኒን الصلاة ዑመር ምን አለ አጀብ إنه لا حظ في الإسلام لمن ترك الصلاة صلاة ለተወሰው በእስልምና ውስጥ ምንም ድርሻ የለውም وكذلك عبد الله بن شقيق የሚባለው ታቢዒ رحمه الله من إله ما كان أصحاب محمد صلى الله عليه وسلم يرون شيئا تركوا كفر غير الصلاة يا رسول عليه الصلاة والسلام قال تلقوش على كسراوش مكامكل متو كهدت ويميلوت كصلاة على به عند الإجماع المدرس أي بصحابة مكامكل صلاة المتو كفر مولو إجماع المدرس بلو إهن الإجماع يترسل وزوع علماء إمام اللالكائي رحمة الله عليه دميره عندهم صلاة لم يتوسوا نوروا أسقيا من الأتوالة علماء وشي كفران ويزدقوا أي كفرون فلو مكراكراتوا بشيء بطوالا عندهم باي كفرون علماء وشي يسوا لكفر بجلال جو ما السماء يزي وانجل أدقى منتنا أسكفلت من يأكل بهنا قلت يميادر ይሄ መክፈሩና ለመክፈሩን በተመለከተ ነው ቀጣቱማ አብዛኛዎቹ ዑለማዎች ይገደላሉ ሶላት የሚተውሰው አንዳንድ ዑለማዎች ብቻ ይታሰራል እስከሚሰግድ ድረስ ካልሰገደ እዚያው በሰው ላይ ነው ይሞታል ይላል አቡ ሐኒፋ እንደማለት ጅምሁሮቹ አብዛኛዎቹ ይገደላሉ ኢማ ሪደተን አው ሐደ ይሄው ምንድን ነው የሚያሳይ ሶላት ያላት ቦታ በጣም ትልቅ ነው ሶላትን አስተካክለው የያዙ ሰዎች ቀጥቀጥ ያሉ በሶላት ላይ ዱንያቸውንና አኺራቸውን እንዲያሳርዛሉ የአላህን ውዴታ ያገኛሉ
ሶላት ላይ ችልተኛ የሚሆኑ ሶላታቸውን እንደፈለጉ ሲመቻቸው የሚሰግዱ ሳይመቻቸው የሚተው ሰዎች እነዚህ ከአላህ ጋር ጸብ ከፍተዋል። የአላህ ቁጣና ጥላቻ ወጥቶባቸዋል። መድኃኒቱ ተውበት ነው። ወደዚች ሶላት ተመልሰን በሷ ላይ ቀጥ ማለት ነው። መጨረሻ ላይ ማስታወስ የምንወደው ነገር በራሳችን መስገድ ብቻ መቆጠብ የለብንም። በተለይ ደግሞ ወላጆች፣ የቤተሰብ አሳዳሪዎች ራሳችን ከመስገድ በተጨማሪ በስራችን ያሉ ሰዎችን በሶላት ላይ የማዘዝ ኃላፊነት አለብን። አላህ ሱረቱ ጣሃ ላይ እንዳለው ወአምር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ ወልዓቂበቱ ሊተቅዋ። ቤተሰቦችን በሶላት እዘዝ ይላቸዋል ነቢያችን ዓለይሂ ሰላቱ ወሰላም። ወልኺጣብ ደግሞ ሊኡመቲህ ኡመታቸውን የሚመለከት አንተም ደግሞ በሷ ላይ ታገስ። አይ ሶላትን አጥብቀህ ያዝ። በሷ ላይ ወለም ዘለም የለም፣ መሳነፍ የለም። ስራዬ ብለህ አለብኝ ብለህ በሷ ላይ ታገስ፣ በሷ ላይ ቀጥ በል ይላቸዋል። ከዚያ ደግሞ ቤተሰቦችህን በሶላት ላይ ይዘዝ። ይሄን ያደረገ ሰው ምንድነው? በዱንያ ራሱ ሪዝቁ ይሰፋለታል። ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ፣ እኛ መግበን አንልህም፣ ሪዝቅ ስጠን አንልህም፣ እኛ እንሰጥህ ብሏል። ራሳችን ሶላት ላይ እስቲቃማ ነው። ልጆቻችን፣ ሚስቶች፣ በሰባችን ያሉ ሰዎችን በሶላት የምናዝ ከሆነ በሶላት አደራ የምንል ከሆነ አላህ በዱንያ ሪዝቃችንን ያሰፋልናል። ቤታችን በበረካ በኸይር የተሞላ እንዲሆን ያደርግልናል። በአኺራ ከሚጠብቀን ትልቅ ኸይር ትልቅ ንዕም ጋር هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك.